ፓስፖርት ማመልከት ለምትፈልጉ ሰዎችና አዲሱ ፖርታል ግራ ላስቸገራችሁ ሰዎች ይህን ቪዲዮ እስከመጨረሻው ተከታተሉት። ለቻናሉ አዲስ የሆናችሁ ሰዎች ቻናሉን ሰብስክራይብ በማድረግ ይጀምሩ። ቪዲዮውን እስከመጨረሻው ድረስ ይከታተሉት። በመጀመሪያ ደረጃ ኢፓስፖርት ብለን ሰርች እናደርጋለን ብሮዘራችን ላይ። ከዛ ኢፓስፖርት ሰርች ካደረግን በኋላ የመጀመሪያውን ፔጅ የሚመጣልን እሱን እናካውና እዚህ ጋር እንደምናየው በምስሉ ላይ እሱን እንላለን፣ ቬሪፋይ እናደርጋለን። ቬሪፋይ እስከሚያደርግልን ድረስ እንጠብቀዋለን ማለት ነው። ከዛ በፊት ግን ስም የጻፍነው ካለ ስሙን ኮፒ ፔስት ምናምን ብለን እናዘጋጃለን ማለት ነው። ወርድ ላይ ምናምን ያው ሲስተሙ ስለሚያስቸገር ታይፕ ከምናደርግ ይልቅ አንዴ ጽፈን ያንን ሰሌክት ብለን ኮፒ ፔስት ብንለው የተሻለ ነው። አሁን እንጠብቀው፣ ሲስተም ትንሽ ሌት ስለሚሆን እንትን ሊል ይችላል፣ ያስቸግራል። እስከዛ ድረስ ግን ላይክ ሼር አድርጎ ኮፒ ሊንክ አድርጎ ቪዲዮውን ግን እስከመጨረሻው ተከታተሉት። አሁን እየከፈተልን ነው፣ የተሽከረከረ ነው። ማወቅ ያለባችሁ ነገር ግን ይሄ ሲስተም የሚሰራው በኮምፒውተር ወይም በላፕቶፕ ብቻ ነው። በስልክና በሌላ ዲቫይስ ላይ አይሰራም፣ ያስቸግራል። አሁን እዚህ ጋራ መጥቶልናል፣ ሎጊን ኤንድ ሬጂስተር ይላል። እኛ አዲስ ስለሆንን ሬጂስተር የሚለውን እንነካዋለን። ሬጂስተር የሚለውን እንነካውና ከዛ እዛ ጋራ እንመርጥለታለን ማለት ነው። አሁን ያው ለምሳሌ እዚህ ጋር የምንመርጥለት ምንድነው አይዴንቲፊኬሽን ታይፕ። ቆይ እዚህ ጋር ሲስተሙ እያስቸገረ ስለሆነ ነው፣ ቀስ ብሎ ይመጣል። ከዛ እዛ ጋራ አይዴንቲፊኬሽን የሚለውን እንመርጥለታለን። ከዛ እዛ ጋር ደግሞ ቁጥር እናስገባለን፣ የልደት ካርዳችን ቁጥር እሱን እናስገባለን። ጨረስን። እዚህ ጋራ ቅድም ኮፒ ፔስት ያለውን ስም እስከታች መሄድ ነው ማለት ነው። እሱን ፔስት እንላለን። በእንግሊዘኛም እንደዛው ኮፒ ፔስት እናድርገዋለን። ኮፒ ፔስት አድርገን ከጨረስን በኋላ ወደ እንግሊዘኛው እንሄድና እንግሊዘኛውን የሚያባቱን ስም የእሱን ስም ሙሉን ኮፒ እንለዋለን፣ ፔስት እንላለን ማለት ነው። እዚህ ጋር ሁሉም ቦታ እየሄድን ፔስት እንላለን። ከዛ ልደት የተወለደበትን እናስገባለን። እዚህ ጋር ጾታ እንትን ነው፣ ወንድ ከሆነ ወንድ፣ ሴት ከሆነ ሴት። ከዛ ስልክ ቁጥር እናስገባና ቫሪፋይ እናደርገዋለን። ኮድ ይላክልናል በስልካችን። የሚላክልን ኮድ ሲስተሙ ላይ እናስገባለን ማለት ነው። ከዛ ያንን ኮድ ካስገባን በኋላ ወደ ቀጣዩ ስቴፕ እንሄዳለን ማለት ነው። እዚህ ጋር አሁን ኮድ ተልኮልኛል፣ ኮዱን አስገባለሁ ማለት ነው። ከዛ 10 ሰከንድ ቁጥሩ እስከሚጨርስ እንጠብቀዋለን። ከዛ እዚህ ጋር አሁን ዩዘርኔም እናስገባለታለን። ዩዘርኔም ያው በስማችን ብናስገባ የተሻለ ነው። ዩዘርኔም እዚህ ጋር ካስገባን በኋላ ወይም የሱን ስም እናስገባለን። የመጀመሪያውን ፊደል ኮፒ እንለውና ከዛ ዱፕሊኬት ሊኖር ስለሚችል መጨረሻ ላይ ቁጥር እንጨምርበታለን። ከዛ ኮፒ እንለውና ፓስወርድ ክሬት እናደርጋለን። ፓስወርድ ደግሞ ክሬት ስናደርግ ስትሮንግ ፓስወርድ ነው። አንድ ስሞል፣ አንድ ካፒታል፣ ስሞል ሌተር እና ስፔሻል ኪዎች እና ነምበሮች ሊኖሩት ይችላሉ። ስለነዚህ የፓስወርድ ሴኩሪቲዎች በሌላ ቪዲዮ አስረዳችኋለሁ። ቻናሉን ሰብስክራይብ፣ ላይክ እያደረጋችሁ ከዛ ሬጂስተር አድርገህ ጨርሰሃል ይለኛል። እዚህ ጋር ሰክሰስፉል አለኝ። ከዛ ወደ ቀጣይ ስቴፕ ነው የሚሄደው። ወደ ቀጣይ ስቴፕ ደግሞ የሚሄደው ደግሞ እንዴት ነው?
እሱን እናያለን። ኤክስ እላታለሁ እዚህ ጋራ። ከዛ ሎጊን እለዋለሁ። አሁን ሬጂስተር አድርጌ አይደለ? ሎጊን እልና ዩዘር ኔሙን ቅድም ኮፒ ብዬረል ፔስት እለዋለሁ። እዚህ ጋራም ፓስዋርዱንም ፔስት እልና መጨረሻ ላይ የጨመርኩት ቁጥር አለ እሱን እጽፋለሁ ማለት ነው። ከዛ ወደ ስልኬ ኮድ ይልክልኛል። ያንን ኮድ ደግሞ አስገባዋለሁ ማለት ነው እዚህ ጋር እስከሚጨርስ ማለት ነው። ያው ኮድ ልኮልኛል። አሁን ከስልኬ ላይ እጽፋለሁ ማለት ነው። ከዛ አሁን ለአዲስ ፓስፖርት ከሆነ የመጀመሪያዋን ቲክ እናደርጋታለን። ሁለተኛው ላይ ደግሞ ለእድሳት ነው። ከዛ ትንሽ እስከሚመጣ እንጠብቀዋለን። ከዛ ማይሰልፍ የምትለዋን ቲክ እናደርጋለን። ከዛ መጨረሻ ላይ እሷን ቲክ እናደርጋለን። መደበኛ ቀጠሮ ስለሆነ አክሴፕት እንላትና ኔክስት እንላለን ማለት ነው። ትንሽ ሲስተም ያስቸግራል፣ ቢዚ ነው በጣም እንደምታዩት። ከዛ እዚህ ጋራ የተወለደበትን ቦታ እናስገባለን። የት ነው? ሳውዝ ወሎ። ከዛ እዛ ጋራ ቀይ አብርታብኛለች፣ ቀይ ያበራችብኝ ነገር አስተካከል። ሳውዝ ወሎ የት ነው? አማራ ክልል ውስጥ አማራ አለና ሳውዝ ወሎ ብዬ እጽፋለሁ ማለት ነው። እዚህ ጋር ደግሞ ምንድነው የስራ አይነት ነው። ያው የስራ አይነቱን ስላልነገረኝ አዘርስ ብዬዋለሁ። ስላገባ ሜሪድ እለዋለሁ ማለት ነው። ከዛ እሱ ጋር ሪጅን ምንድነው? አማራ። ከዛ ዞን ምንድነው? ሳውዝ ወሎ። እዚህ ጋር ደግሞ ሃውስ ነምበር ነው ኒው። ስልክ ቁጥር እዛ ጋር መጀመሪያ ላይ ሬጂስተር ስላደረግን ራሱ ይመጣል። እዚህ ጋር አሁን ፋይል አፕሎድ እናደርጋለን ማለት ነው። ፋይል አፕሎድ እናደርግና ከዛ ኦኬ ያልኩት። እዚህ ጋር ማሳያችሁ ነገር ያው ፎር ኤግዛምፕል ስለሆነ አንዳንድ እንትኖች ሊኖሩት ይችላሉ። ለእናንተ ለማሳየት ያክል የተሰራ ቪዲዮ ነው። እዛ ኔክስት ላለው እዚህ ጋር አፕሎድ አድርጎ ስለጨረሰ እዚህ ጋር ምንድነው መሳሳት የሌለብን ካንትሪ ይላል። ካንትሪ ሲል ኢትዮጵያን እንሞላለታለን። ከዛ እዚህ ጋራ አሁን አማራ ክልል ካለን ወሎ ምናምን አይደለም፣ አሻራ ልንሰጥ የምንፈልግበትን ቦታ እንሰጣለን። አዲስ አበባ ከሆነ አዲስ አበባ፣ ወሎ ከሆነ ደግሞ ወሎ፣ እሱን እንሰጣለን። እዚህ ጋር እንደምታዩት ብዙ አድራሻዎች አሉ። አዳማ አለ፣ አርባ ምንጭ አለ፣ ባህር ዳር፣ ደሴ። እሱን እንደምን አሻራ እንደምንሰጥበት ቦታ መርጠን እንጨርሳለን ማለት ነው። ለጊዜው እኔ ዝም ብዬ አንዱን መርጬ ላሳያችሁ። ቀን ይሰጣል እዚህ ጋራ አንዱን ቀን እንትን እላለሁ። ወደ መጋቢት አካባቢ ቀን ስላለ አንዱን ቀን እንመርጣለን። ሲስተም ያስቸግራል አንዳንዴ ሊመልስም ስለሚችል እንትን ይላል፣ ወጣ ገባ ነው የሚለው። ያው ፎር ኤግዛምፕል ስለሆነ እናንተ ቀረብ የሚለውን ቀን መምረጥ ትችላላችሁ። እኔ ለማሳየት ያክል ነው። ያው እዚህ ጋር ጨርሻለሁ። ሰዓት መርጫለሁ። ሁሉ ነገር አይና ሰሚት እንግዲህ ሰሚት ስለው አንዳንዴ ሊቆይባችሁ ይችላል። 2 ደቂቃ 3 ደቂቃ፣ አንዳንዴ በ15 ሰከንድ ውስጥም ሊመጣም ይችላል። ሰሚቲንግ እያለ ስለሆነ አንዳንዴ ቴክስትም ሊገባልን ይችላል ወደ ስልካችን ማለት ነው። ያንን ኮድ አይተን አንዳንዴ ልንሞላውም እንችላለን። ሰሚቲንግ ብለውን ሊጨርስ ነው፣ ትንሽ ነው የቀረው። ቢያንስ ከ2 ደቂቃ ባለው ሰዓት ውስጥ ሊጨርስ ይችላል። እኔ ጋር ያው ጨርሷል። ስለዚህ አሁን ምንድነው የማደርገው? ዳውንሎድ አደርጋታለሁ ማለት ነው፣ ፋይሉን ማለት ነው። ዳውንሎድ አደርጋለሁ ወደ ስልካችን። በቃ ኮድ ተልኮልናል። ያንን ኮድ በኢትዮጵያ ንግድ ባንክ መክፈል እንችላለን ማለት ነው። ከዛ ካልሆነም እዚህ ጋር አሁን ቢጂቢፒ ብለን የምንጀምረው ኮድ አለቻ እንደሞላንበት አካባቢ ሊለያይ ይችላል። አዲስ አበባ ከሞላን ኤኤ ብሎ ነው የሚመጣው። ያቺኛው ኮድ ልትለይ ትችላለች። ድንገት ለምን አልተመከፈለም ማለት ነው። ከዛው እዚህ ጋር ጨርሰናል። በቃ የከፈልንበትን ወይ በኢትዮጵያ ንግድ ባንክ ወይ በሲቢ ብር
እኛ ባለን እንትን ማለት ነው በቴሌብር በሶስት አማራጮች ነው መክፈል የሚቻለው ንግድ ባንክ፣ ሞባይል ባንኪንግ እና ሲቢ ብር እና ቴሌብር። በሶስቱ ብቻ ነው መክፈል የሚቻለው። በአንድ ሰዓት ጊዜ ውስጥ ነው መክፈል ያለብን። ቴክስት የሚልክልን በ48 ሰዓት ውስጥ ክፈሉ ነው የሚለን፣ ግን በአንድ ሰዓት ውስጥ መክፈል አለብን። ስለተከታተላችሁኝ አመሰግናለሁ። ሰብስክራይብ ትለዋን በተን ተጫኑት።